ማንቸስተር ዩናይትድ ጋር በተያዘ በርካታ መረጃዎችን ይዘናል። በተለይ ለዩናይትድ ለመጫወት ህልም ያለውን ተጫዋች እናነሳለን። የብሩኖ ፈርናንዴስ ጋዜጣዊ መግለጫ እጃችን ላይ ደርሷል፣ እንነግራችኋለን። ካሴሜሮም የሚለው ነገር አለ ከዩናይትድ ቆይታው ጋር በተያዘና አንድ ለየት ያለም ሀሳብ አጋርቷል። ልዩ ጥንቅር ይዘናል በዚህ ጉዳይ ላይ። ከዛ በተጨማሪ ሌሳንድሮ ማርቲኔዝ ዩናይትድ በመልማዮቹ በኩል እያያቸው ያለ ተጫዋች ታዳጊውን ተጫዋች ዲዬጎ ሊዮንና ሩበን አሞሪም በተመለከተ ተጨማሪ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ፓላሱ ተጫዋች ዳንኤል ሙኒዝ 4 ትልልቅ ክለቦችን አስቀምጧል ሊጫወትባቸው የሚሻዎቸውን። አንደኛው ማንቸስተር ዩናይትድ ሆኗል። መጫወት ብችል ህልሜ ነው ብሏል። ይህን ለማሳካት እየሰራው ነው ያለው ተጫዋቹ ከነዚህ ክለቦች ውስጥ አንዱ በሆነው ማንቸስተር ዩናይትድም መጫወት እንደሚፈልግ ተናግሯል። ምክንያቱም ለእኔ ይህንን ማሳካት ህልም ነው። አሁን ትኩረቴ ክለቤ ላይ ነው። ክሪስታል ፓላስ የጥር የዝውውር መስኮት ሲቃረብ የሚሆነው እናያለን ብሏል። ዳንኤል ሙኒዝ ስም ጠርቶ ነው ዩናይትድ ያለው። ከዛ በተጨማሪ ግን ከፕሪሚየር ሊግ ውጭ ለባርሴሎና፣ ሪያል ማድሪድ እና ፓሪስ ሰን ዠርሜንም ቢጫወት እንደማይጠላ ተናግሯል። ከፕሪሚየር ሊግ ግን የዩናይትድ ቀንደኛ ደጋፊ መሆኑን ተናግሯል። ማንቸስተር ዩናይትዶች በቅርብ ጊዜያት ውስጥ የሚወዷቸውንና የሚፈልጓቸውን ተጫዋቾች ማምጣት ላይ ተጣምደው እንደነበረ ይታወቃል። ብሪያን ቤሞ ዩናይትድን ብሎ ነው የመጣው። ማቲያስ ኩና ዩናይትድን ብሎ ነው የመጣው። ሼሽኮን በተመሳሳይ አሁን ደግሞ ሌላኛው ሰው ዳንኤል ሙኒዝ መጥቷል። ባርሴሎና፣ ሪያል ማድሪድ፣ ፒኤስጂ ጣልቃ የማይገቡ ከሆነ ለዩናይትድ ቀላል ዝውውር ይመስላል። ብሩኖ ፈርናንዴስ ጋዜጣዊ መግለጫ እየሰጠ ነበር። ውድ ቤተሰቦቻችን አሁን ከደቂቃዎች በፊት የፖርቱጋል ዓላማ ማሸነፍ ነው ብሏል የዩናይትዱ ኮከብ። ይህ በተለያዩ ግጥሚያዎች ወይም ጊዜያት አይለወጥም። ተጋጣሚ ማንም ይሁን ማንም ማሸነፍ ነው ፍላጎታችን ብሏል። አንደኛ ወይም 50ኛ ደረጃ ላይ ከሚገኝ ቡድን ጋር መጫወት ምንም ለውጥ አያመጣም። ለማሸነፍ ነው ወደ ሜዳ የምንገባው ብሏል። ይህ የዓለም ዋንጫን ለማሸነፍ ያለንን ፍላጎት አይለውጠውም። ይህም ፈጽሞ አልደብቅም። ህልማችን የዓለም ዋንጫ ነው ብሏል የዩናይትዱ አማካኝ ስለ ሀገሩ ሲናገር። ከአውሮፓ ሻምፒዮኑ ጋርም ተመሳይ ነበርን እና 2016 አሳክተኗል፣ አሁንም እንቀጥላለን ብሏል። ከሮናልዶ ጋርም በተያያዘ ሀሳቡን አጋርቷል። ሮናልዶ ስህተት መስራቱን አምኗል ብሏል። እንደዚህ አይነት ስህተቶች በእግር ኳስ ውስጥ ያጋጠማሉ፣ ነገር ግን ሮናልዶ ዋናው ስህተቱን አምኗል ብሏል። በቀጣይነት እንግዲህ የሮናልዶን ግልጋሎት ባናገኝም ዋና ዓላማችን ግን ብሔራዊ ቡድናችን ለዓለም ዋንጫ ማብቃት ነውና እንፋለማለን ብሏል ብሩኖ። እሱ በቅጣት አንድ ጨዋታ መልጦታል፣ ያ የተሸነፉበት የአየርላንድ ጨዋታ። አሁን ግን ብሔራዊ ቡድኑን ለማዳን ከሚዘምቱ ዩናይትዳውያን አንዱ ብሩኖ ነው። አንጋፋው የማንቸስተር ዩናይትድ ተጫዋች ካሴሜሮ መጪው ጊዜ በተመለከተ ጥያቄ ቀርቦለት ነበር። የእግር ኳስ ሕይወቴን በተመለከተ አሁንም በዚሁ መቀጠል እፈልጋለሁ ብሏል። በቤተሰብ ውሳኔም ግን የተወሰኑ ነገሮች ሊቀየሩ እንደሚችሉ ተናግሯል። ካሴሜሮ አክሉም ትኩረት የአጭር ጊዜ እቅዶች ላይ ሆኖም ስለ መጪው ዓለም ዋንጫ ማስባለሁ ሲል ተደምጧል። በዩናይትድ ግን የመቀጠልም ፍላጎት እንዳለው በገደምዳሜውም ቢሆን ተናግሯል። በማንቸስተር ዩናይትድ ጥሩ አቋም ላይ ሳልሆን ለዓለም ዋንጫ ጥሪ ይደረግልኛል ማለት ዘበት ነው። ለቀጣዩ ጥሪም እድል እንዳገኝ በጥሩ አቋም መቀጠል አለብኝ። ሁሌም ስለ ልምምድ ጊዜያትና በጨዋታዎች ላይ ጥሩ ስለመሆን አስባለሁ ሲል ተደምጧል። አንድ አድማጫችን እንደውም ካዜሜሮን የተቸውም ካዜሜሮ በእንደዚህ አይነት ብቃት ላይ የሚገኘው የኮንትራቱ መጨረሻ ላይ ስለሆነ ነው ብሎ ነበር። እሱ ደግሞ የለም የዓለም ዋንጫ የሚል ምስክርነት እየሰጠ ይገኛል። ብራዚላዊ አማካኝ ካርሎስ ካሴሜሮ የሀገሩ ልጅ የኔይማርም አድናቂ እንደሆነ ተናግሯል። ከእሱ ጋር መጫወትም ክብር ነው ብሏል። አርጀንቲና በሊዮኔል ሜሲ ቡድን ገነባች፣ ፖርቱጋል በሮናልዶ። ነገር ግን ብራዚል ከኔይማር ጋር መስራት አልቻለችም፣ ወይም ቡድኑ በሱ ላይ ዙሪያ መገንባት አልተቻለም። ከኔይማር ጋር እንደተጫወትኩኝ መናገር ትልቅ ዕድም ነው ብሏል። ግን ኔይማር በሱ ዙሪያ አይደለም ብሔራዊ ቡድን ክለብስ እንዴት ይገነባል? አንደኛ የለም በጉዳት ምክንያት ብዙ ጨዋታዎች ላይ አሁን እንኳን ለሳንቶስ ከፈረመ በኋላ የተሻለ ቢሆንም ግን በጉዳቶች ብዙ ጨዋታዎች እያመለጡት እንደሆነ ይታወቃል። የዩናይትዱ ካሴሜሮ ግን በሱ ዙሪያ ብሔራዊ ቡድናችን መገንባት ነበረበት እያለ ይገኛል። ሌሳንድሮ ማርቲኔዝ ባለፉት ቀናት ከአርጀንቲና ብሔራዊ ቡድን ጋር ልምምዱን አጠናክሮ ቀጥሏል። በኢንተርናሽናል ብሬክ እንደማይጫወት ይታወቃል፣ ግን ከዋናው ብሔራዊ ቡድን ጋር ልምምዱን ቀጥሏል። በካሪንግተንም ልምምድ ጀምሮ ነበር። አሁን የመጨረሻ ውሳኔ በሩበን አሞሪምና በሕክምና ቡድን አባላት ይወሰናል። ይጫወት አይጫወት መች ይጫወት የሚለው። ለኤቨርተኑ ጨዋታ ግን ምናልባት ላያጫወት ይችላሉ እየተባለ ነው። ግን በዚህ ወር መጨረሻ እስከ ኖቬምበር 30 ባሉት ጊዜያት ዩናይትድ በሚኖረው ጨዋታ ከተቀያሪ ወንበር ሊጀምር የሚችልበት ሰፊ እድል አለ። ማረጋገጫው እንዳገኘ እንነግራችኋለን። ማንቸስተር ዩናይትድ የአይንትራክ ፍራንክፈርቱን የግራ መስመር ተመላላሽ ናታል ብራውንን ሁኔታ ከሚከታተሉ ክለቦች አንዱ መሆኑን ቢልድ አስነብቧል። የጀርመኑ ጋዜጣ ጀርመናዊ ተጫዋች ማንቸስተር ዩናይትድን ጨምሮ በርካታ ታላላቅ የአውሮፓ ክለቦች እንደሚፈልጉት ይታወቃል። የጀርመኑ ክለብ አይንትራክ ፍራንክፈርት ዋና ስፖርቲንግ ዳይሬክተር ከቀናት በፊት በሰጡት አስተያየት ለናታል ከ65 ሚሊዮን ዩሮ በታችን አንቀበልም ብለዋል።
ገና ወጣት ተጫዋች ነው። ስለዚህ ማንቸስተር ዩናይትዶች በዚህን ያክል ወጣት ለሆነ ተጫዋች ይህን የሚያክል ገንዘብ ይከፍላሉ ተብሎ አይታሰብም። ግን ዩናይትድን ብቻ አይደለም ፈላጊው፣ በርካታ ፈላጊዎች አሉት። ታዳጊው በማንቸስተር ዩናይትድ አካዳሚ እንግዲህ ጥሩ ጊዜን እያሳለፈ ነው። በብሔራዊ ቡድንም ጥሪ እየደረሰው ነው። የማንቸስተር ዩናይትድ የአካዳሚ ቡድን ተጫዋች የሆነው ዲያጎ ሊዮን ፓራጓይ በእርሱ እንደሚኮሩ ገልጿል። ፓራጓይ ሆነ ለዩናይትድ መጫወት ማለት እጅጉን ትልቅ ነገር ነው። እናም ፓራጓያን በእኔ እንደሚኮሩ እርግጠኛ ነኝ ብሏል። በተጨማሪም የፓራጓይ ብሔራዊ ቡድን ወክሎ መጫወት ለሱ ትልቅ ትርጉም እንዳለው ገልጾ እኔም ሆነ ቤተሰቦቼ ሀገሬን ወክዬ ስላገለገልኩኝ እጅግ ደስተኛ ነኝ። ይህ ዩናይትድ ተጫዋች መሆኔ ግን ትልቅ ተጽዕኖም አለው ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች አንዲ ኮል ፖርቱጋል አሰልጣኝ ሩበን አሞሪም የዩናይትድ ኃላፊነት የከበዳቸው ብሏል። ዩናይትድ በወጣትነት ማሰልጣን ከባድ ነው፣ ፈታኝም ነው ብሏል። እርሱም አሁን ላይ ለትልቅ ዋንጫ እየተፎካከረ አይገኝም። እናም ወደዚህ ደረጃ የሚመልሳቸው ትልቅ አሰልጣኝ ይፈልጋሉ። ምክንያቱም ለአሞሪም ነገሮች ከብደዋል። ነገር ግን እርሱ በአስተሳሰብ ጸንቷል። ዩናይትድም ለሱ ታምኖ ቀጥሏል። ሁለቱም ተማምነዋል ይላል። ዩናይትድም በሩበን አሞሪም ዋንጫ እመጣለሁ እያለ ነው። ግን ለእኔ ወጣት አሰልጣኝ ሆኖ የፕሪሚየር ሊግ ዋንጫ ለመምጣት